ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቶኮደር ቻናል ተከታታዮች ያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በባለፈው የ11ኛ ክፍል አይሲቲ ቻፕተር 3 ፓርት 1 ሰርተን ነበር። ዛሬ ደግሞ ፓርት 2 እንሰራለን ማለት ነው። ምን ላይ ነበር? ዳታ ሞዴሊንግ። ዳታ ሞዴል ማለት የዳታዎች ስትራክቸሩ አወቃቀሩ ምን ይመስላል፣ እንዴት ነው የሚሰራው የሚለውን ዳታ ሞዴሊንግ ያወራል ማለት ነው። ዳታ ሞዴሊንግ is a way of organizing and describing data in database። አያችሁታ የዳታቤዙን አወቃቀሩንና ኦርጋናይዝ አደረጃጀቱንና ዲስክራይብ ያንን ዳታቤዙ በዳታቤዝ ዲስክራይብ ሊያደርግልን የሚችል ዳታ ሞዴሊንግ ይባላል። it show how data is structured። ዳታው ምንድነው የሚያሳየው ነገር ያማት ዳታ ሞዴሊንግ ምንድነው አይነት ዳታው እንዴት ነው ስትራክቸር ይሆን አወቃቀሩ ምን ይመስላል ያን ነገር የሚያሳይልን ያወቃቀሩን በቴብል መልክ ነው በትሪ መልክ ነው ወይስ በተለያየ ዲዛይን መልክ ነው ብሎ የሚያሳይልንና ያን ነገር ስትራክቸር የሚያሳይልን ማለት ዳታ ሞዴሊንግ። ሪሌትድ ኤንድ ስቶሪ እንደገና አንዱ ዳታቤዝ ከሌላኛው ዳታቤዝ አንደኛው ዳታቤዝ ከሌላኛው ዳታቤዝ አንዱ ፋይል ከሌላኛው ፋይል ምን አይነት ግንኙነት አለው ብሎ የሚያሳየንና ስቶር የሚያደርግልን ማለት ነው ዳታ ሞዴሊንግ ነው። ፐርፐዝ ወይም ጥቅሙ ምንድነው? ዳታ ሞዴሊንግ ካልን አንያ ቱ ኦርጋናይዝ ዳታ ክሊርሊ ዳታዎችን በእንትን ለማድረግ በግልጽ በሆነ ነገር ለማዘጋጀት ወይም ለማደራጀት እንጠቀምበታለን። ቱ ሾው ሪሌሽንሺፕ ቢትዊን ዳታ ከዳታ አንድ ዳታ ከሌላኛው ዳታ ጋር ያለውን ሪሌሽን እናሳይበታለን። ቱ ጋይድ ዳታቤዝ ዲዛይን ከዛ እንደገና ዳታቤዞች ዲዛይን ለማድረግ ምን ያደርጋል እንደ ጋይድ አድርጎ እንደ አጋዥ አድርጎ እንጠቀምበታለን። ኢንሹሪንግ ዳታ ኮንስታንሲ የዳታን ኮንስታንሲ የዳታ ወጥነትን አንድነት ምን ያረጋግጥልን ለማረጋገጥ እንጠቀምበታለን። ማን ይሄ ዳታ ሞዴሊንግ ማለት ነው። ቤዚክ ኮንሴፕት ኢን ዳታ ሞዴሊንግ ዋና አይዲያችን ዳታ ፕራክቲካልን ባለፈው ስንሰራ የነበረው እነዚህን ተመርኩዘን ነው። ቤዚክ ኮንሴፕት ኢን ዳታ ሞዴሊንግ የሚባለው ምንድነው? ኮንሴፕቱ ምንድነው ስንል በእንደዚህ በ11ኛ ክፍል ውስጥ ፕሮጀክት ልትሰሩ ትችላላችሁ። ማንኛውም ፋይናል ፕሮጀክት ምሳሌ ግቢም ሄዳችሁ የተለያዩ ፕሮጀክት ሰሩ እነዚህ ነገሮች መሰረት አድርጋችሁ ነው። ኢንቲቲ አትሪቢዩት ኤንድ ሪሌሽንሺፕ ኢንቲቲ የሚባለው ምንድነው ካን አን ኢንቲቲ ኢዝ ስለዚህ በ11ኛ ክፍል ሶስቶቹ እናያለን። ኢንቲቲ አትሪቢዩት እና ሪሌሽንሺፕ። ኢንቲቲ ወይም አይዴንቲቲ የሚባለው ማለት ኢንቲቲ ማለት አንድ ነገር ሪፕሬዘንት የምናረግበት ሰው ሊሆን ይችላል፣ አካል ሊሆን ይችላል፣ መንፈስ ሊሆን ይችላል። እነዛ ነገር የሚባል ነገር ሊገልጽ የሚችል ማለት ሪፕሬዘንት የሚያደርግ በሪል ወርልድ ላይ በዚች ዓለም ላይ አንድ ነገር ፕሬዘንት የሚያደርግልን ነገር ኢንቲቲ ይባላል። አን ኢንቲቲ ኢዝ ሪል ወርልድ ኦብጀክት ኦር ኮንሴፕት ዛት ካን ቢ አይዴንቲፋይድ ኤንድ አባውት which data is stored። አያችሁታ አንድ ነገር በሪል ወርልድ ላይ ወይም በዚህ በእውነታው ዓለም ላይ ሊገልጽልን ወይም ሊወክልልን የሚችል ምን ሊሆን ይችላል? ኦብጀክት ወይም በፊዚካል ሊሆን ይችላል። ኮንሴፕት በኮንሴፕት ደረጃ ሊሆን ይችላል። በኮንሴፕት ምን ሊሆን ይችላል? በፊዚካል ምን ሊሆን ይችላል? እሱን እንመጣበታለን። ስለዚህ በዚች ምድር ላይ ወይም በዚች ዓለም ላይ የአንድ ነገር ሊገልጽልን የሚችል በፊዚካል ሊሆን ይችላል፣ በኮንሴፕት ወይም አስተሳሰባዊ ጉዳይ ሊሆን ይችላል፣ ወይም አለበዛ በኮንሴፕቹዋል ወይም በመንፈሳዊ ነገር ሊፕሬዘንት ሊያደርግልን ወይም ሊወክልልን የሚችል ነገር ኢንቲቲ ይባላል። ኤግዛምፕል አሁን ምሳሌ ኢንቲቲ አሁን ምሳሌ ሪል ወርልድ የምትንላቸው ስቱደንት አሁን ምሳሌ ተማሪ ብለህ ነው የምታስበው። ስለዚህ ያንን ተማሪ ምሳሌ በአካል ልትይዘው ምናምን ትችላለህ። እሺ ኮርስ አሁን አለ። ኮርሶች ምንድነው? በሳይኮሎጂካል ይሄ ነገር ኮርስ ነው ብለን ነው እንደ ኮንሴፕቹዋል ነው የምናስበው። ፕሮጀክት ምሳሌ ፋይናል ፕሮጀክት ብንሰራ አንድ ምሳሌ ሎጊን ፔጅ ብንሰራ ያ ሎጊን ፔጅ ምንድነው? ኮንሴፕቹዋል ነው ወይም ኮንሴፕት ነው እንጂ በአጃችን ወይም ልንዳስሰው ልናየው አሁን ምሳሌ ሌላውን ተውትና ቴሌግራም አለ። ቴሌግራም በስልካችን ላይ አሁን ምሳሌ በአይናችን እናየዋለን። ስለዚህ በእጃችን መዳሰስ እንችላለን? አንችልም። ያንን አፕሊኬሽን ልንጨብጠው ልንዳሰሰው አንችልም። ስለዚህ ያ ነገር ምን ኮንሴፕት ነው። ግን በእጅ የምታየው ምሳሌ ሰው ቢሆን ምሳሌ ሙሐመድ፣ አህመድ፣ ሰይድ ተማሪዎች ውስጥ ከድር፣ ሰዓዳ ምናምን ቢሆኑ ተማሪዎች እነዛ ማየትም መዳሰስም በእጅ ማየት ትችላል። ስለዚህ ያ ምንድነው? ኦብጀክት ነው። ከዛ ልክ እስካሁን ስናወራቸው የነበሩት እንደገና እነ ኮርስ እነ እንትኖች ፕሮጀክቶች ምናምኖች እንደገና ደግሞ ምንድናቸው? ኮንሴፕቹዋል ኢንቲቲ ናቸው ማለት ነው። ያ ማለት ኮንሴፕት እና ኦብጀክት እንዳይገናኝባቸው ነው። በኮንሴፕት የሆነ ነገር በአእምሮ ልንቀበለው የሚችል ነገር ማናየው ነገር ነው። ምሳሌ ፕሮጀክት ሊሆን ይችላል። እንደገና ደግሞ የሆኑ እንትኖች እምነታዊ ነገሮች ሊሆኑ ይችላል። እነዛ እንትኖች የምናደርጋቸው ኮንሴፕቹዋል ናቸው። ኦብጀክት ከሆነ ግን ኮርስ ምሳሌ አማርኛ፣ እንግሊዘኛ፣ ሳይኮሎጂ እንደገና ክሪቲካል እነዛ መጽሐፎች በእጃችን ይዛቸዋለን። ቲቸሮች፣ መምህራኖች መሐመድ፣ አብዱስ፣ መስዑድ እነዚህ ነገሮች በአይናችን እናያቸዋለን፣ በእጃችን እንዳስሳቸዋለን። ስቱደንቶች እነዚህም እንደዛው ልክ
ከዛ ምን አለ ሲምቦል ኦፍ ኢንቲቲን ሲምቦል ሪፕሬዘንት የምናደርግበት ሬክታንግል ነው። ከዛ አትሪቢዩት እንደገና ደግሞ አትሪቢዩት ቀለል አድርጋችሁ በሌላ አባባል እንገራችሁ። አትሪቢዩት ማለት ዘ ዲስክራይብ ኦፍ ኢንቲቲ የኢንቲቲን ካራክተር ስታወጣ፣ በምሳሌ አንዲ መኪና ብናወራ ያቺ መኪና ምንድናት? 4 እግር አላት፣ 4 ጎማ አላት፣ ፈጣን ናት። በ1 ኪሎ ሜትር ይሄን በ1 ደቂቃ ይሄን ያህል ኪሎ ሜትር ትጓዛለች። እንደዚህ እያል ስለዛች ስለ መኪና የምንሰጠው ካራክተር ወይም የምንሰጠው ባህሪያት በሙሉ ምንድነው? አትሪቢዩት ኢዝ ዘ ዲስክራይብ ኦፍ ኢንቲቲ ማለት ነው ባጭሩ። ምን አትሪቢዩት ኢዝ ዘ ፕሮፐርቲ ኦፍ ዘ ካራክተር ኦፍ ዘ ኢንቲቲ። አያችሁታ? ፕሮፐርቲ ነው የዛ እንደገና ካራክተሪስቲክስ ኦፍ ዘ ኢንቲቲ የኢንቲቲውን ካራክተሪስቲክ እዚህ ላይ ኢንቲቲ ላይ ሪፕሬዘንት ያረክበትን ነገር አትሪቢዩት ላይ ሄዲ አንድ ዲስክራይብ ስታረግ በተለያየ ሜካኒዝም ምን ይባላል? ኢንቲቲ ይባላል። ምሳሌ ስቱደንት ስንላም የተማሪው ስም፣ አይዲው፣ ነምበሩ እንደገና ደግሞ ኤጁ ምናምን ስትል ምንድነው? ስለ ስቱደንቱ እየገለክ ነው። ስቱደንት ምንድነው ብለን ኢንቲቲ። ያን ስቱደንት እንደገና ደግሞ ስለ ስሙ፣ ስለ አይዲው፣ ስለ ኤጁ ስታወራ እንደገና ምንድነው? አትሪቢዩት ይባላል። ዘ ዲስክራይብ ኦፍ ኢንቲቲ አትሪቢዩት ይባላል። አትሪቢዩት በምንድነው ሪፕሬዘንት የሚያደርገው? ኦቫል ነው። ያ ማለት እንደ ሰርክሏ ሞላላ ወይም ኢሊፕስ መልክ ያላት በምን አትሪቢዩትን ሪፕሬዘንት ያደርግልናል ማለት ነው። በሶስተኛ የምናየው ሪሌሽንሺፕ ነው። ሪሌሽንሺፕ ማለት አንደኛው ኢንቲቲ ከሌላኛው ኢንቲቲ ጋር ምን አይነት ግንኙነት አለው። ሪሌሽንሺፕ ሾውስ ሃው ቱ ኦር ሞር ኢንቲቲ አር ኮኔክትድ። ሁለትና ከዛ በላይ የሆኑ ኢንቲቲዎች እንዴት ብለው ኮኔክት ይደረጋሉ ብሎ የሚያሳይል ሪሌሽንሺፕ ነው። ምን አይነት ግንኙነት አለው? ዋን ቱ ዋን ነው፣ ዋን ቱ ሜኒ ነው፣ ሜኒ ቱ ሜኒ ነው፣ ሜኒ ቱ ዋን የሚለው ነገር እንዴት አይነት ሪሌሽንሺፕ ወይም እንዴት አይነት ግንኙነት አለው ብሎ ሲያሳይ ሪሌሽንሺፕ ይባላል። ከዛ ኤግዛምፕል ምሳሌ ስቱደንት ኢንሮል ኢን ኮርስስ። አሁን ምሳሌ ስቱደንቶች ምን ብዙ ኮርሶች ይወስዳሉ። ስለ ቲቸርስ ቲቺንግ ኮርስ መምህር እንደገና ምን ያደርጋል? ብዙ ኮርሶችን ያስተምራል። ስለዚህ እነዚህ ምን አይነት ግንኙነት አለው? ስቱደንትና ኮርሱ ምን አይነት ግንኙነት አለው? ቲቸሩና ኮርሱ ምን አይነት ግንኙነት አለ ብሎ ሪሌሽን የሚፈጥርልን ግንኙነት የሚያሳይልን ማለት ነው ሪሌሽንሺፕ ነው። ሪሌሽንሺፕ እንደገና ደግሞ ሲምቦል የሚያደርገው እንትን ሪፕሬዘንት የሚያደርገው ዳይመንድ ነው። 4 ቅርጽ ያላት እቺን የምታዋትን እቺን የመሰለ ያላት ምንድነው ሪሌሽንሺፕ ሲምቦል ሪፕሬዘንት የምናደርግበት ነው ማለት ነው። ከዛ ፎርም ኦፍ ሪሌሽንሺፕ ኢንቲቲ በኢንቲቲዎች መካከል ምን አይነት ፎርም አለ ስንል 3 አይነት እናያለን በእናንተ ዋን ቱ ዋን፣ ዋን ቱ ሜኒ እና ሜኒ ቱ ሜኒ። ስለዚህ እነዚህ ነገሮች እናያለን ማለት ነው። ምን አይነት ሪሌሽንሺፕ ቢትዊን አንድ ኢንቲቲ ከሌላኛው ኢንቲቲ ጋር ምን አይነት ግንኙነት አለው ስንል ማለት ነው። ዋን ቱ ዋን የምንለው one entity is related to only one entity is another set። ከአንድ ኢንቲቲ ከሌላ ሴት ጋር እንትን ሲደረግ አንደኛው ኢንቲቲ ከሌላኛው ኢንቲቲ ጋር በሪሌሽን ሲፈጥር ዋን ቱ ዋን እንላለን ማለት ነው። ያ ማለት ምሳሌ one passport has one person has one passport። አንድ ሰው አንድ ፓስፖርት ነው ሊኖረው የሚችለው። ስለዚህ ይሄ ምንድነው? ዋን ቱ ዋን ነው። ምክንያቱም አንድ ሰው ለአንድ ፓስፖርት። ስለዚህ እንደምታዩት ፐርሰን አለ። ይሄ ሬክታንግል ሪፕሬዘንት የሚያደርገው ኢንቲቲ ነው ብለናል። ከዛ እንደገና ያ የፐርሰኑ ስም የፐርሰኑ አይዲ አለ። ይሄ አትሪቢዩት ነው። ስለዚህ ፓስፖርት አለው። ስለዚህ አንድ ሰው አንድ ፓስፖርት ሊኖረው ይችላል እንጂ 2-3 ፓስፖርት ሊኖር አይችልም። ዋን ኤምፕሎይስ ሃዝ ዋን አይዲ ካርድ። አንድ ኤምፕሎይ ወይም አንድ ሰራተኛ በአንድ ሴክተር ውስጥ አንድ ከአይዲ ነው የሚኖረው እንጂ 2-3 አይዲ ሊኖር አይችልም። ስለዚህ ምንድነው ዋን ቱ ዋን። ሁለተኛው እንደገና ምናየው ዋን ቱ ሜኒ አንድ ኢንቲቲ ከብዙ ኢንቲቲዎች ጋር ሪሌሽን ሲፈጥር ምሳሌ ዋን ቲቸርስ ሜኒ ስቱደንት። አንድ መምህር ብዙ ተማሪዎችን ያስተምራል። አንድ ዲፓርትመንት ሜኒ ኤምፕሎይስ። እንደገና ደግሞ አንድ ዲፓርትመንት ብዙ ሰራተኞችን ሲይዝ ይሄ ምንድነው ዋን ቱ ማን። አንድ ሰራተኛ ወይም አንድ መምህር ብዙ ተማሪዎችን ቀለል ያለ ነው። ምሳሌ ማትስ መምህር ብዙ ተማሪዎችን ያስተምራል። ፊዚክስ መምህር እንደዛው። ከዛ አንድ ዲፓርትመንት ሜኒ ኤምፕሎይስ። ምሳሌ ኮምፒውተር ሳይንስ ዲፓርትመንት ብዙ እንትሮችን ብዙ ሰራተኞችን ይዛል። ሄዶች አሉ። ሄዶች አስተባባሪ፣ ተማሪዎች፣ ኮርስ ወሳጆች እነዛ ነገሮች የሚያስተዳድር ማን ነው? ዋን ቱ ሜኒ። ስለዚህ እንዴት ሪፕሬዘንት ያደርጋል? ዲፓርትመንት አሁን ምሳሌ ምንድነው? ኢንቲቲ ነው። ከዛ ኢንቲቲ በሬክታንግል ሪፕሬዘንት ይደረጋል ብለናል። ከዛ ወርክስ ምኖች ይሰራሉ? በዲፓርትመንት ውስጥ ምኖች ይሰራሉ? ኤምፕሎይ 1፣ ኤምፕሎይ 2፣ ኤምፕሎይ 3 ስቱደንቶች አሉ። በዛም ውስጥ እነዚህ ነገሮች ሲሰሩ ዋን ቱ ሜኒ። ስለዚህ ኤምፕሎይ አይዲ አለ። ስልክ በኤምፕሎይ ውስጥ አሁን ምሳሌ ኤምፕሎይ አይዲ አለ፣ ኤምፕሎይ ኔም አለ። እነዚህ ምንድናቸው? አትሪቢዩት። ግልጽ እንዲሆንላችሁ ብዬ ነው እዚህ ላይ ሪፕሬዘንት ያደረኩት። እነ በኢሊፕስ መልክ የምንለካው አትሪቢዩት ነው። እነዚህ እንደገና ሬክታንግል አንድ ኢንቲቲ ከብዙ ኢንቲቲዎች ጋር ሲገናኝ ዋን ቱ ሜኒ ሪሌሽንሺፕ ይፈጥራል ማለት ነው። መጨረሻ የምናየው ሜኒ ቱ ሜኒ ማለት ብዙ ኢንቲቲዎች ከብዙ ኢንቲቲዎች ጋር ሪሌሽን ሲፈጥሩ ግንኙነት ሲፈጥሩ ሜኒ ቱ ሜኒ ሪሌሽን እንለዋለን። ምሳሌ ሜኒ ስቱደንትስ ኢንሮል ኢን ሜኒ ኮርስ። ብዙ ተማሪዎች ብዙ ኮርስ ሲወስዱ ምሳሌ ግቢ ስንገባ ብዙ ተማሪዎች በብዙ ኮርስ ሲወሰድ ምን ይባል? ሜኒ ቱ ሜኒ። ሜኒ ዶክተርስ ትሪት ሜኒ ፔሸንት።
ብዙ ዶክተሮች እንደገና ደግሞ ብዙ ታካሚዎችን ታክሙ ወይም እነዛን ነገር ትሪት ሲያደርጉ ምንድነው ሜኒ ቱ ሜኒ ናቸው። ስለዚህ ብዙ ዶክተሮች አሉ፣ ብዙ ታማሚዎች አሉ፣ ብዙ ኮርሶች አሉ፣ ብዙ ተማሪዎች አሉ። እነዚህ ራስ በራሳቸው ምንድናቸው? ኮርስ አንድ ኢንቲቲ ነው፣ ስቱደንት አንቲቲ ነው። ስለዚህ ብዙ ኮርሶች በብዙ ተማሪዎች ሲወሰዱና ብዙ በሽተኞች በብዙ ዶክተሮች ሲታከሙ ምንድነው ሜኒ ቱ ሜኒ እዚህ ላይም አለላቸው። እዚህ ላይ እንትኑ ላይ የምናደርገው አሁን ምሳሌ እዚህ ላይ ስቱደንት አይዲ አለ፣ ላስት ኔም ይረስ የተወሰዱበት። ስለዚህ ምሳሌ ኪውዝ ሲፈተን አንድ ኢንቲቲ ነው። ከዛ እንደገና ደግሞ ምንድና እንትን ሲያወጣ ሲናር ምናምን ብሎ ይሮችን የተወሰደበት ይረስ እንደገና ደግሞ እሱም አንድ ኢንቲቲ ነው። ከዛ ምኖች አሉ ብዙ ኮርሶች አሉ። ምሳሌ ኪውዝ ሲፈተን ምንድነው ባዮሎጂ አለ፣ ሂስቶሪ አለ፣ ከዛ እንግሊዝ ሳይኮሎጂ ክሪቲካል እነዚህ ነገሮች ምንድናቸው ኮርሶች ናቸው። እንደዚህ እንደገና ደግሞ ምንድናቸው ስቱደንት የስቱደንቱ አይዲ የስቱደንቱ ኪውዝ ከዛ ስቱደንቱ ይር የተፈተነበት ብዙ ኢንቲቲዎች ከብዙ ኢንቲቲዎች ጋር ሪሌሽን ሲፈጥሩ ምን ያደርግልናል ማለት ነው ሜኒ ቱ ሜኒ ነው። እዚህ ላይ ማለት ኮርስ ኮዶች አለው። ምሳሌ የዚህ የተባለ ኮድ ያለው ሁለተኛ ባዮሎጂ ኮድ አለ፣ የፊዚክስ ኮድ የነዚህ ኮዶች ከማን ጋር ኪውዙ ከዛ የሚያረጉበት የእንትን የተፈተኑበት ጆርናል ነው ወይ ሲነር ነው ወይ ምናምን ብሎ እንደገና ደግሞ ሪፕሬዘንት የሚያደርግልን የተወሰዱበት ዓመተ ምህረት በዲስታንስ ነው ወይ የሚማረው በፕሮሬጉላር ነው ወይ ያላ ሪፕሬዘንት ሊያደርግልን የሚችል እዚህ ላይ ስዕሎች ላይ የሚታዩት ሙሉ ሜኒ ቱ ሜኒ ሪሌሽንሺፕ እንላለን ማለት ነው። ስለዚህ ይሄ እንዴት ይሰራል በፕራክቲካል የሚለውን ነገር ባለፈው ሰርቻለሁ። ምናልባት ፕራክቲካሉ ላይ ያልገባችሁ ነገር ካለ ኮሜንት ላይ አሳውቁኝ። የዛሬውና የ11ኛ ክፍል አይሲቲ ቻፕተር 3 መጽሐፍ ይሄን ይመስላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።